በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ወር በገባ በአራተኛይቱ ቀን የቅዱስ ዮሐንስ ወንጌላዊ መታሰቢያ በዓል ነው። ዮሐንስ ማለት ፍስሐ ወሐሴት ማለት ነው። አባቱ ዘብዴዎስ እናቱ ሰሎሜ ይባላሉ። ቁጥሩ ከ12ቱ ሐዋርያት ነው። በገሊላ ባሕር ከአባቱ ከዘብዴዎስና ከወንድሙ ከያዕቆብ ጋር ዓሣ ሲያጠምድ መስከረም 30 ቀን ጌታችን ለሐዋርያትነት መረጠው። ከዚያም መረብን ትቶ ጌታውን ተከተለ። ቅዱስ ዮሐንስ ወንጌልን ለመስበክ ዕጣ የደረሰው እስያ ስለነበር ደቀ መዝሙሩን አብሮኮሮስን አስከትሎ ሄደ። ይህችውም ኤፌሶን በጥንቱ በታናሽ እስያ በዛሬው የቱርክ ግዛት ውስጥ ከተማ ናት። ዛሬ ኢያዞሎክ ተብላ የጥንት ታሪኳ ጠፍቷል። አስቀድሞ ቅዱስ ጳውሎስ ወንጌልን ሰብኮባታል። ደቀ መዝሙሩን ቅዱስ ጢሞቴዎስንም በከተማዋ ላይ ኤጲስቆጶስ አድርጎ ሹሞት ነበር። እርሱም በግፍ እንደተገደለበት ጊዜ ድረስ ቅዱስ ዮሐንስን እየረዳው በከተማዋ ብዙ አገልግሏል። በኋላ ግን በግፍ ገድለውታል። ቅዱስ ዮሐንስ ወደ ኤፌሶን ለመሄድ በመርከብ ሲሳፈር መርከቡ በማዕበል ተሰበረ። ደቀ መዝሙሩን አብሮኮሮሱን ማዕበሉ ወደ አንዲት ደሴት አደረሰው። ቅዱስ ዮሐንስ ግን በመርከቡ ስባሪ ተንጠልጥሎ በባሕሩ ማዕበል መካከል ለ40 ቀንና 40 ሌሊት ከኖረ በኋላ ማዕበሉ ተፍቶት አብሮኮሮስ ካለበት ደሴት አደረሰውና ተያይዘው ኤፌሶን ከተማ ገቡ። የከተማይቱ ሰዎች እጅግ ክፉዎች ስለነበሩ መጀመሪያ ላይ ቅዱስ ወንጌልን መስበክ አልቻሉም ነበረ። እነርሱም እጅግ ክፉዎች በመሆናቸው ስላወቁ ቅዱስ ዮሐንስ ገና ዕጣው ሲደርሰው በሐዘን አልቅሶ ነበረ። አሁንም በከተማው በገቡ ጊዜ ቅዱስ ዮሐንስ ምክንያት በመፍጠር ሮምና ለምትባል ሴት የውሽባ ቤቷ እሳት አንዳች ሆኖት አብሮኮሮስ ደግሞ ዕቃ አጣቢ ሆኖ ተቀጠሩ። የቀጠረቻቸው ሴትም እጅግ ታሰቃያቸው ጀመር። ባሮቿ እንደሆኑ ተስማምተው ስለጻፉላት ትደበድባቸውና ታሰቃያቸውም ነበረ። እነርሱም በታላቅ ጉስቁልና ውስጥ እየኖሩ ያለ በአንዲት ዕለት የአገረ ገዢው ልጅ ለመታጠብ ወደ ውሽባው ቤት ገባ። በውሽባ ቤቱም የሰይጣን ኃይል ስለነበረበት የመኮንኑ ልጅ አንቆ ገደለው። የአገሪቱ ሰዎችም ሁሉ ለሞተው የመኮንን ልጅ ሊያለቅሱ ሲሰበሰቡ ቅዱስ ዮሐንስም አብሮ ቆሞ ሲመለከት ሮምን አመጣ፣ በጌታዬ ልጅ ሞት ልትደሰት መጣህን? ያለች ረገመችው። እርሱም አይዞሽ አትዘኝ አላትና ወደ ሞተው ልጅ ቀርቦ በመስቀል ምልክት ካማተበበት በኋላ በፊቱ እፍ አለበት። የሞተውም ልጅ ድኖ ተነሳ። የሀገሪቱም ሰዎች እጅግ ደነገጡ። ሮምናም ደንግጣ እግዚአብሔር የሚሉት አምላክ አንተ ነህን? ብላ ጠየቀችው። ቅዱስ ዮሐንስም በፍጹም እኔ አምላክ አይደለሁም፣ እኔ እርሱ አገልጋዩና ሐዋርያው ነኝ እንጂ አላት። ሮምናም ስለ በደለቻቸው በደል ሁሉ መሪር እንባን እያለቀሰች ይቅር እንዲሏት ለመነቻቸው። እነርሱም አረጋጓት። ከሕዝቡም ውስጥ ብዙዎች በጌታችን አመኑ። ቅዱስ ዮሐንስም ሌሎች ብዙ ድንቅ ድንቅ ታምራትን እያደረገ ወንጌልን እየሰበከ
ከጣዖት አገልጋዮች በቀር ሁሉንም አሳምኖ አጠመቃቸው። አገልጋዮችን ኤጲስቆጶሳትንና ቀሳውስትን እንዲሁም ዲያቆናትን ከሾመላቸው በኋላ ወደ ሌሎች አቅራቢያ አገሮች ሄደ። በመጨረሻም በከሃዲውና በጨካኙ በድምጥያኖስ ዘመን በጣዖት አምላኪዎች ተከሶ ለፍርድ ቀረበ። በፈላ ውሃ ካሰቃዩት በኋላ በፍጥሞ ደሴት አጋዙት። በዚያም ሳለ ራእዩን ተመልክቶ ጻፈው። ድምጥያኖስም ከተገደለ በኋላ ከግዘቱ ተመልሶ ሦስቱን መልእክታቱንና ቅዱስ ወንጌሉን ጽፏል። ጌታችን አስቀድሞ ሞትን እንደማይቀምስ ለዮሐንስ ቃል ገብቶለት ነበርና ጥር 4 ቀን እንደ ኤልያስና ሄኖክ ሞትን እንዳይ ወደ ብሔረ ሕያዋን ወስዶታል። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለቅዱስ ዮሐንስ ያልነገረው እርሱም ያላስተማረው ምስጢር የለም። ወንጌሉን መጻፍ ሲጀምር በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብሎ የጌታችንን ነገር ተመራምሮ ለመድረስ ሲል በመሃል መልአኩን በዮርዳኖስ ባህር ላይ ሲሄድ አገኘው። መልአኩም የዮርዳኖስን ባህር በእንቁላል ቅርፊት እያጨለፈ ወደ ውጭ ሲያፍስ ተመለከተው። ዮሐንስም ተገርሞ ምን ማድረግህ ነው አለው። መልአኩም የዮርዳኖስን ባህር ቀድቼ እየደፈሁ ልጨርሰው ነው ሲለው፣ ዮሐንስም መልሶ ታዲያ በእንቁላል ስባሪ ነውን አለው። መልአኩም አዎን አለው። ዮሐንስም በከንቱ ደከምህ አለውና ይህን ጊዜ መልአኩ መልሶ አንተስ እንጂ ደግሞ የአምላክን መገኘት አኗኗሩንም ተመራምረህ በጥበብ ለማግኘት ብለህ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ ብለህ ጀምረህ የለምን? አንተ ጌታን ተመራምረህ ካገኘህና ከደረስክበት እኔም የዮርዳኖስን ወንዝ በዚህ እንቁላል ቅርፊት ቀድቼ ጨርሷለሁ አለው። ዮሐንስም ይህን ጊዜ ደንግጦ ዝቅ ብሎ ስሙ ዮሐንስ የሚባል አንድ ሰው ነበረ ብሎ ሐሳቡን ለወጠና ሌላ ታሪክ ቀጠለ። ቅዱስ ዮሐንስም በመልኩ ቅዱስ ዮሐንስ ጌታችንን እስከ እግረ መስቀሉ ድረስ በመከተሉ ክርስቲያኖችን ሁሉ ወክሎ እመቤታችንን በአደራ የተቀበለ እርሱም ለእመቤታችን በአደራ የተሰጠ ሲሆን እመቤታችን ከወሰዳት በኋላ ለ16 ዓመት እየተንከባከበ ጠብቋታል። እናቱም በሕፃንነቱ ስለሞተችበት እመቤታችን ናት እየተንከባከበች ያሳደገችው። ቅዱስ ዮሐንስ በመልኩም ከጌታችን ጋር ይመሳሰል ነበር። ቅዱስ ዮሐንስ ስዕል የመሳል ተሰጥቶም ነበረው። ጌታችን በተሰቀለበት ዘመን የነበረው ጠባሪዎስ ቄሳር ልጁ በሽተኛ ነበር። የጌታችን የማዳን ሥራ እየሰማ እነ ጲላጦስ ስለ ጌታችን የሚጽፉለትን ይሰማ ስለነበር ልጁን ከጌታችን መቃብር ላይ እንዲያኖሩለት ላከው። ልጁም ፈጥኖ ተፈወሰለት። ጢባሪዎስ ቄሳርም በልጁ መዳን ምክንያት የጌታችንን ውለታ ማስቀመጥ ፈልጎ የጌታችንን ስዕሉን ይምስልለት ሲያጠያይቅ ዮሐንስን አገናኙት። ዮሐንስም ጌታችንን ልክ በዕለተ ዓርብ እንደተሰቀለ አድርጎ በመሳል ለጢባሪዎስ ቄሳር ሰጠው። ሲስለው በመጀመሪያ ጌታችንን ልክ እንደተሰቀለ አድርጎ ራቁቱን ነበር የሳለው። ዮሐንስ የሳለው የጌታችን ስዕልም አፍ አውጥቶ በመጀመሪያ አይሁድ በኢየሩሳሌም ራቁቴን ሰቀሉኝ፣ አሁን ደግሞ አንተ ድጋሜ በሮም ራቁቴን ትሰቅለኝ ብሎ ተናገረው። ዮሐንስም እጅግ ደንግጦ እንዴት አድርጌ ልሳልህ ብሎ
የሳለውን ስዕል ቢጠይቀው ስዕሉም ገለሜዳ አልብሰህ ሳለኝ አለው። ዮሐንስም እንዳለው ገለሜዳ አልብሶ ከሳለው በኋላ ስዕሉን ትኩር ብሎ ተመልክቶ ቢስመው ከንፈሩን 1 ቀን ተኩል ያህል ተጣብቆ ቆይቷል። ዛሬም ቅድስት ቤተ ክርስቲያናችን የምትጠቀምባቸውን የጌታችን ስነ ስቅለት የሚያሳዩ ስዕሎች መገኛቸው ይህ ወንጌላዊ ዮሐንስ የሳለው ስዕል ነው። ቅዱስ ዮሐንስ በተለያዩ ስሞች ይጠራል። በሕይወቱና በኑሮው ሁሉ ጌታችንን ለመምሰል ይጥር ነበርና ጌታችን እጅግ ይወደው ስለነበር ፍቁረ እግዚእ ተባለ። የታላቁ ያዕቆብ ታናሽ ወንድም ስለሆነና አባቱም ዘብዴዎስ ስለሚባል ዮሐንስ ወልደ ዘብዴዎስ ተባለ። ለጌታችን ባለው ቅናትና ከወንድሙ ጋር ሆነው ቢያሳዩት የኃይል ሥራ እንዲሁም የጌታችንን አምላክነት በመግለጡ ወልደ ነጎድጓድ ተብሏል። ነገረ መለኮትን ከሌሎች በበለጠ ሁኔታ አስፍቶና አምልቶ በማስተማሩ ነባቤ መለኮት ወይም ታኦሎጎስ ተብሏል። ኃላፊውንና መጽኢውን በጊዜ በራእይ ስለገለጠ አቡ ቀለሚንጦስ ተባለ። ይህም በግሪከኛ ባለ ራእይ ማለት ነው። የጌታችንን መከራና መስቀሉን እያስታወሰ 70 ዘመን ሙሉ እያለቀሰ ስለኖረና ፊቱን በሐዘን ስለተቋጠረ ቁጹረ ገጽ ተብሏል። መስከረም 4 ቅዱስ ዮሐንስ ወንጌላዊ ልደቱ ነው። ጥር 4 የተሰወረበት ቀን ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን። በረከታቸው ለዘላለሙ ከእኛ ጋር ትኑር አሜን። የጻድቁ በረከት በእኛ ላይ ይደር።